አሁንም እንወድሻለን ባንቺ ብዙ ተጠቅም ያለው ካንቺ የሰማሁትንም ለሰዎች አጋርቼ ተመረቅ ያለው ባንቺ ምክንያት አብስዬ ይላልና ሌላ ለሰዎች አጋርታችሁ መመረቅ የምትችሉበት ነገር ላስተምራችሁ ነው። ብዙ ጊዜ አውርቼበታለሁ ቤኪንግ ሶዳ እንዴት ለጨጓራ ህማም እንደሚጠቅም ዩቲዩብ ላይ ፎቶ ሁላ አስገብቻለሁ። ለ14 አመት ለምናምን አመት በጨጓራ ስትሰቃይ የነበረች ሴት እንዴት ይሄንን ሰምታ አድርግ ያልኩትን ነገር አድርጋ እንዴት እንደረዳትና በጣም እንዴት እንዳመሰግነች ያስገባልቻለሁና ኤኒዌይስ ይሰራል ማለት ነው። ይሄንን እየጠቀስኩ ያለሁት በስቶማክ አሲድ ለምትሰቃዩ ሰዎች ቤኪንግ ሶዳ ሞክሩት። ሃይሊ አልካላይን ነው። ሶ የስቶማክ አሲዳችሁን ዳሊዩት ያደርጋል፣ ያቀዘቅዝላችኋል ማለት ነው። ሶ ይሄ እሳት ላይ ውሃ እንደማድረግ ማለት ነው። አርጎ ሰላማችሁ ይሰጣችኋል። ግን ኢትዮጵያ ውስጥ የለም። ሶ የኢትዮጵያ ነጋዴዎች ከውጭ ሀገር ብዙ ነገር ነው የምታስገቡት። እስቲ ይሄንን አስገቡ። በጣም ርካሽ ነው። እዚህ ስንት ብር ነው? $1 ምናምን ነው ይሄ የሚሸጠው እዚህ። ሶ አስገቡላቸው፣ ኢትዮጵያ ውስጥ አድርሱት እና ተጠቀሙበት። ለምግብ ማብሰያነት ለምናምን ለብዙ ነገር ነው የሚጠቀሙት እዚህ። ለጨጓራ ሲጠቀሙት ግን ሰምቼ አላውቅም። ግን it makes sense scientifically ይሄ it makes sense እንደ ብዙ ሰዎች ለኔ ተከታታዮች ረድቷቸዋል። ሶ የኔ ተከታታይ ሆናችሁ ጨጓራችሁን የምትታመሙ ሰዎች try it ሞክሩት and ለሰዎችም አድርሱና ተመረቁ እላችኋለሁ። በጣም ነው የምወዳችሁ and thank you ተከታታዮቼ በጣም ነው የምወዳችሁ። አመሰግናለሁ።